ሮማን በይፋ ለአሹ ፍቅሯን እንዲህ ስትል ገለጸችለት። እኔ እኮ አብሮ አደግነን የሰፈሬ ልጅ የምወድህ ብዙ ነገር ይሆንክልኝ ብዙ ችግሮችን ካንተ ጋር አሳልፌያለሁ። ችግርንም መከራንም ደስታንም አሳልፌያለሁ። ነገር ግን ላንተ ያለኝን ፍቅርና ስሜት ደብቄ እስካሁን ድረስ እንዲህ ቆይቻለሁ። ነገር ግን ዛሬ አይኖችን እንደዚህ ጠዋትም ማታም ቀንም እያየሁኝ በጣም ያንተ ፍቅር እየጨመረብኝ መያዝ በውስጤ አልቻልኩም እያለች ቃላቶቿን በማስረዘም ፍቅሯን ለመግለጽ እውነቱን ለመናገር እየፈራች እየቸረች እንደዚህ እያለች ነበር እና በቃ በጣም እንደምትወደው ከሷ ውጪ ማንም ሰው እሱን እንዲያዩባት አትፈልግም። በነገራችን ላይ ካሁን በፊትም አይታችኋት እንደሆነ በተለያየ ነገር ትቀና ነበረ እና እንዲህ ስትል ፍቅሯን ገልጻለታለች። እንግዲህ አሹም በእንደዚህ በመገረም እስከ መጨረሻው ድረስ ላስጨርሳት በማለት ዝም ብሎ በማዳመጥ የእሱም መልስ እንዲህ ነበር። እኔም እኮ ሮምዬ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ከእኔ ውጪ የማንም እንድትሆኚ አልፈልግም። ከዛ ጫኔ ከሚባል ሰውዬ አላቅቄ ወደዚህ ታንቺ ጋራ ኮብልሌ የመጣሁት እናቴን ትቼ አንቺን ስለምወድሽ ስለማፈቅርሽ ነው። ነገር ግን ባለሽበት ሁኔታ አንጻር ላንቺ እንደምወድሽ እንደማፈቅርሽ በይፋ ያልነገርሁሽ ትጎጅብኛለሽ ብዬ ነው። እህትነትንም አጠዋለሁኝ በማለት ነው እየፈራው እየቸርኩ በዙሪያሽ ብዙ ነገር ስትሆኚ ስላንቺ በጣም እጨነቅ ነበር፣ እፈራ ነበር። ነገር ግን ፍቅሬን ለመግለጽ በጣም ተጨንቄ ነበር። እኔም በጣም ነው የምወድሽ ብሎ ገልጾላታል።